አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአጃይብ ቻናል ቤተሰቦች ዛሬ በታላቁ ነቢይ ኢብራሂም አለይሂ ሰላም እና በአላህ መካከል የተደረገውን እጅግ ጥልቅ ውይይት የሚያሳይ ታሪክ በትንሹ ላስደምጣችሁ። ታሪኩ እንዲህ ነው። ነቢዩ ኢብራሂም አለይሂ ሰላም አላህ እንዴት ሙታንን ህያው እንደሚያደርግ እንዲያሳየው በጠየቀው ጊዜ የተሰማውን ስሜት እስኪያስቡበት አላህም እንዲህ አለው፣ አላመንክንም? ኢብራሂምም አለይሂ ሰላም በትህትና በተሞላ ልብ እንዲህ ሲል መለሰለት፣ በላ አምኛለሁ፣ ነገር ግን ልቤ እንዲረካ እንዲረጋጋ ብዬ ነው አለው። ከዛም አላህ ከአዋፋት እንዲወስድ አዘዘው። አዋፋቱን ከቆራረጣቸው በኋላ እያንዳንዱ ተራራ ላይ የየአካላቸውን ክፍሎች እንዲያኖር ነገረው። ከዚያም እንዲጠራቸው አዘዘው። ኢብራሂም አለይሂ ሰላም አዋፋቱን በጠራቸው ጊዜ እነዚያ አዋፋቶች ህያው ሆነው ወደ እሱ እየሮጡ ወይም እየበረሩ መጡ። ታዲያ በዚህ ጊዜ የኢብራሂም አለይሂ ሰላም ልብ ረካ ወይም ረጋ። ከዚህ ታሪክ የምንማረው ቁም ነገር ይህ ታሪክ የሚያስተምረን ትልቁ ነገር ጥርጣሬ ሆኖ ሳይሆን የሰው ልጅ ልቡ የበለጠን እርግጠኛ እንዲሆንና እንዲረጋጋ ተአምራትን ማየት እንደሚፈልግ ነው። አላህ ደግሞ የሞቱትን አዋፎች በቅጽበት ህያው እንዳደረጋቸው ሁሉ የእኛንም ትልቅ ህልሞችና ምኞቶች እውን ለማድረግ ምንም አይሳነው ነው። የአላህ ችሎታ ከሁሉም በላይ ነውና በልባችን ያለውን ተስፋ ማለምለም እንዳለብን የሚያሳይ የሚያምር መልእክት አለው። ስለዚህ እንረጋጋ፣ ተረጋጉ። የትኛውም ችግር ቢያጋጥመን እንረጋጋ፣ ሰብር እናደርግላለሁኝ። ኩን ፈየኩን አላሁን ያለው ብቻ ይሆናል። ይህንን ሀሳብ ከወደዳችሁት ለሌሎች እንዲደርስ ላይክ፣ ሼር ማድረጋችሁን አትርሱ። ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑኝ። ስለተከታተላችሁኝ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።